የልብ ጓደኛ ማለት አብሯችሁ የሚውል አብሯችሁ የሚሰራ አብሯችሁ የሚበላና አብሯችሁ የሚጠጣ አይደለም። የልብ ጓደኛ ከልቡ የሚረዳችሁ ዓለምንም ፍርድ የሚደግፋችሁና ከምንም በላይ በውስጣችሁ ያለውን እምቅ ችሎታ። በድሮ ጊዜ አንድ በጣም ጠንካራ እንጨት ቆራጭ በአንድ እንጨት ነጋዴ ዘንድ ሥራ ጠይቆ አገኘ። ደሞዙ በጣም ጥሩ ነበር። የሥራውም ሁኔታ እንዲሁ ምቹ ነበር። በእነዚህ ምክንያቶች እንጨት ቆራጭ ንብና ዝንብ ተቀራራቢ የሆነ አካላዊ ይዘት አላቸው። ሁለቱ ግን ፍጹም ተቃራኒ ሆኑ ናቸው። ንብን ስንመለከት ንብ የምትውለው የምትገኘው በመልካም መዓዛ የክለቦች ዓመት በሙዚቃ ምን ይመስላል? ከማንቼ ብንጀምረውስ? ሰላሜን አጣው ተጨናንኩኝ በገዛ ቤቴ አርህርኩ ባልበላ እንጀቴ። ቶተናም ጋስ እንዴት ነው? አስቤሽ አላው እኔና ባሌ 4 ዓመታትን በፍቅር ኖረናል። በትዳር ደግሞ 4 ዓመታትን። ትዳርና ፍቅር የተለያየ ነው እያልኩ አይደለም። እኔና ባሌ ከትዳር በኋላ ጥሩ የፍቅር ሕይወት አልነበረንም። ለዛ ነው ባሌ በጣም ዝምተኛ ስለሆነ በየሰዓቱ የጽሑፍ መልእክት ይልክልሽ ነበር። ባገኘው አጋጣሚ ሁሉ ደህና ነሽ፣ እንዴት እንደናፈቅሽኝ ዛሬ ብታይ እያለ ይልክልሽ ነበር። አሁን በድንገት ከመቼ እንደሆነ በቅጡ ሳትረጂው ሴትን ልጅ ቀጠሮ ትጠይቃለህ እና መጀመሪያ ማወቅ የምትፈልገው ነገር ምን አይነት ሙዚቃ ትወጃለሽ? የምትወጂው ቀለም ምንድነው? የኮከብ ምልክትሽ ምንድነው? ወንድሜ ግንኙነት እየገነባህ ነው ወይስ የሙዚቃ ዝርዝር እያዘጋጀ? በአንድ ወቅት አንድ ካህን ከገዳም አንድ ባልና ሚስት ጋር ጥየቃ መጡና ሳሎን ውስጥ ተቀምጠው ባልና ሚስት ከውስጥ እሳቸውን ለማስተናገድ ጉድ ጉድ ይላሉ። ከዛም ወደ ሳሎን ሲመጡ ጠረጴዛ ላይ ያስቀመጡት ብር የለም። ከቁርባን በኋላ አፋችንን ለምን እንሸፍናለን? ቤተ ክርስቲያናችን ውስጥ የሚደረጉ ሃይማኖታዊ ድርጊቶች ሁሉ የራሳቸው የሆነ መጽሐፍ ቅዱሳዊ መሠረት አላቸው። ትዕግሥት መራራ ፍሬዋ ደግሞ ጣፋጭ ነው። የታገሰ ሰው ከምርጡ ፍሬ ይበላል። አንድ ጊዜ አንዲት ድሃ ሴት የወይን ተክል ባለበት ማሳ በኩል እያለፈች ነበር። ማሳው በሚያማምሩና በበሰሉ የወይን ዘለላዎች